በጣም ደክሞኛል። ቆንጆ ቁርስ እኮ ነው የሰራሁልሽ። እሱን በልተሽ ብትተኛ ይሻላል። አንተ አልጨቅጭቀኝ። የደከመው ሰው አታውቅም እንዴ? ደክሞኛል። ከፈለክ ራስ ብላ። እሺ ወይ ምነው ቤት ለመድረስ ተሯሯጥሽ? በሰላም ነው? ወይ በእናትሽ በጣም ደክሞኝ እኮ ነው። እሺ በቃ ሲመችሽ ቤት ብቅ በይ። እሺ ቻው። እሺ እባክሽን አንድ ነገር ብቻ ልመልሽ። ይህን ስራ ተይው። እኔ ከፈለግሽ እኔ አንቀባርሬ ነው የማኖርሽ። ምንም ካልጎደልብሽ ለምን ስራ ትሰሪያለሽ? ይኸውልህ ቅዱስ፣ እኔ ሰው ሲያዘኝ አልወድም። ከአንቺ በላይ ለራስሽ አቅልሻለሁ ሲሉኝ ደግሞ በጣም ነው የምጠላው። አንተ ነገር ስማኝ፣ እኔ አሁን የምፈልገው ክፍለ ሀገር ያለውን አባቴን ያለማንም እርዳታ ማሳከም ነው። ያለማንም በራሴ ጀምር። እኔ እዚህ ቤት የገባሁት አንተ በጣም አሳዝነኸኝና በጓደኞቼ ጉትጎታ እንደሆነ በደንብ ታውቃለህ። እና እኔ ታዲያ ስንቴ ነው እኔ አባትሽን ላሳክም አንቺን ስራ አቆም ያልኩሽ? እሺ ከዚያስ በእጅ ካስገባሁኝ በኋላ ከዛ ስራ አስወጥቼ ቤቴ ውስጥ አስገብቼ አባትሽን አሳክሜ የምትፈልጊውን አድርጌ እያኖርኩሽ ነው የሚል ነጠላ ዜማህን አንተ ልስማ? ሜሉዬ እኔ በጭራሽ እኔ እንደዚህ አይነት ሰው አይደለሁም። እመኚኝ እባክሽ። ወንድ አይደለህ እንዴ? እናንተ እኮ እንደዚህ ናችሁ። አፈቀርኩሽ ሞትኩልሽ ትሉና ልክ በእጃችሁ ስንገባ ሁሉም ነገር ይቀልባችኋል። አንቺ ግን ለእኔ መቼም አትቀይብኝም። እና ዛው ለማንኛውም ደግሞ ያሻውረኝ ሰት